ቤታችሁ ምን አለ? ሰላም አለ ቤታችሁ? ቤታችሁ በረከት አለ? ቤታችሁ መስማማት አለ? ቤታችሁ ጤና አለ? አባት ከልጁ ጋር ሰላም ነው? እናት ከልጇ ጋር ደህና ናት? ባል ከሚስቱ ጋር ሰላም ነው? ልጆች ከወላጆቻቸው ጋር ጤናማ ግንኙነት አላቸው ወይ? የለም፣ ውሸት ነው። እዚህ መተን እናስመስላለን እንጂ ቤታችን ገብተን ደም እንባ እናለቅስነን ብዙዎቻችን። ደቀ መዛሙርቱ ጌታን ትተው በመርከብ ውስጥ ገቡ ይላል። እሱ የሌለበት መርከብ፣ እሱ የሌለበት ቤት፣ እሱ የሌለበት ትዳር እንዴት አይነት ትዳር ነው? መድኃኒዓለም ያልገባበት ቤት እንዴት አይነት የምትናወጥ ቤት ትሆን? ክርስቶስ ከሌለ የራሳችን ጥላችን እንኳን ያስጨንቀናል። የገዛ ጥላችን ያስፈራናል። እሱ ሳይያዝ ምን መውጣት አለ? ኑሮ አይሆንም፣ አይስተካከልም። እሱን ሳትይዙ እንዳትነግዱ። እሱን ሳትይዙ ትምህርት የለም። እሱን ሳትይዙ ስኬት የለም። እሱን ሳትይዙ ትዳር አይስተካከልም። እሱን ሳትይዙ ጉድለት አይሞላም። ልትድን ትወዳለህ ብሎ ፈቃድ ይጠይቃል መድኃኒዓለም። እናንተ መዳን ከፈለጋችሁ ፈቃድ ይሁን በሉት። እስቲ ፈቃድ ይሁን በሉ። ግዴላችሁም ፈቃድ ይሁን በሉት እና ፈቃዱን ይጠይቃሉ። አማኑኤል ቀሚስን መንካት እንፈልጋለን። ያንተን ቀሚስ እየዳሰስን እንፈወስ፣ ፍቀድልን። መከራው ይቆምልኝ። ወደ ቤት ስመለስ በደስታ ልመለስ። ወደ ቤት ስመለስ የመረረው ነገር ስልጣን የማይቀይረውን የምትቀይር ጌታ፣ ገንዘብ የማይመልሰው ጥያቄ የምትመልስ ጌታ ነህ። ቀሚስን መንካት እፈልጋለሁ እያሉ ይለምኑት ነበረ። የሚያድን ቀሚሱን እየፈቀደላቸው ያስነካቸዋል። እነሱ በእጃቸው ሲጨብጡ መከራቸው ይቆምላቸዋል፣ ደማቸው ይቆምላቸዋል፣ ህመማቸው ይቆምላቸዋል፣ ጭንቀታቸው ይቆምላቸዋል። እና ልክ አመሻሽ ላይ ክርስቶስ እነዛ የሚከተሉትን ሕዝብ አየና አዘነላቸው ይላል። ይዘንልን መድኃኒዓለም፣ ይራራልን መድኃኒዓለም። ዓለም ጨክኖብናል፣ መድኃኒዓለም ይዘንልን። ዓለም እኛነታችንን ጠልታለች። ክርስትናችን ተጠልቷል። መስቀላችን ተጠርቷል። ኦርቶዶክሳዊነታችን ተጠልቷል። ማን ይዘንልን ወገኖቼ? የማይጠላን ማን ይዘንልን? አማኑኤል ይዘንልን ወገኖቼ። ዓለም ጠልቶናል። እመኑ፣ ዓለም ጠልቶናል። እቺ ኦርቶዶክስ የምትባል ቤተ እምነት ዓለም ጠልቷታል። ለምን? እውነት ስላለባት። ምን ስላለባት? እውነት ስላለባት። እና ወገኖቼ መድኃኒዓለም አያዘነላቸው። ለምን አዘነላቸው? እንደራባቸው አወቀና። ምን እንዳላቸው እንደራባቸው አወቀ። ረሃባችን ይገባዋል መድኃኒዓለም። አያችሁ፣ ሳትበሉ የምትውሉባት እኮ ቀን ልትኖር ትችላለች። ከማጣት የተነሳ ሳትበላ የምታድርባት ሌሊት ወይንም ደግሞ ሳትበላ ያደርክበት ሌሊት ሊኖር ይችላል። ረሃብን ግን ማን ያውቃል? ንገሩኝ። በልቶ ማደራችንን ሰው አያውቁም። ታጥበን ስንወጣ ምንም ያልጎደለን ይመስላቸዋል። ጉድለታችንን ማን ያውቃል? ችግራችንን ማን ያውቃል? እግዚአብሔር ያውቃል። ዝም ብሎ ተከትለው መጨረሻ ላይ ልክ ቀኑ ሲጨልም ዘወር አለና አንዳች የሚበላላችሁ አለ ጌታ። ምን አላችሁ? ቤታችሁ ምን አለ? ሰላም አለ ቤታችሁ? ቤታችሁ በረከት አለ? ቤታችሁ መስማማት አለ? ቤታችሁ ጤና አለ? አባት ከልጁ ጋር ሰላም ነው? እናት ከልጇ ጋር ደህና ናት? ባል ከሚስቱ ጋር ሰላም ነው? ልጆች ከወላጆቻቸው ጋር ጤናማ ግንኙነት አላቸው ወይ? የለም፣ ውሸት ነው። እዚህ መተን እናስመስላለን እንጂ ቤታችን ገብተን ደም እንባ እናለቅስነን ብዙዎቻችን። ሰላም አይደለንም። ቤታችን ሰላም ያርግልን። ሰላም አይደለንም። መስማማቱን ይዘዝልን። ልጆች ወላጆቻቸውን እንዲያደምጡ ልባቸውን ይመልስልን እና አንዳች የሚበላላችሁ አለ ጌታ። የሰማችሁኝ ነው? እነ ፊልጶስ መልስ ሰጡ። በጣም ብዙ ሕዝብ ነው ያለው ጌታ ሆይ፣ ለዚህ ሁሉ ሕዝብ የሚበቃ እንጀራ ስለሌለን ከተማ ሄደን የ200 ብር እንጀራ እንድንገዛ ፍቀድልን አሉት። የስንት ብር እንጀራ? ግዴላችሁ፣ የስንት ብር እንጀራ? አማኑኤል ተይዞ ብዙ ማግበስበስ የለም፣ ጥቂቷን ማቅረብ እንጂ። መድኃኒዓለም ባለበት ጥቂቷን ማቅረብ ነው። አዎ፣ ቤት ያለው ነገር ጥቂት ነው ሊሆን ይችላል። ጥቂቷን ነገር ግን አምነ ለክርስቶስ ስጠው። ማበርከት ይችላል? አይችልም። ጥቂት ሲለምኑት ብዙ መስጠት እኮ የአማኑኤል ልማዱ ነው። የበረከት አባት እኮ ነው። ጥቂቷን ማበርከት ይችላል። እና ወገኖቼ የ200 ብር እንጀራ ልንገዛ ገበያ እንሂድ ፍቀድልን አሉት። ጌታ እንዲህ አላቸው። የሰማችሁኝ ነው? በእናንተ መካከል እንጀራ የለም እንዴ ሲል፣ አይ በእኛ መካከል ያለውማ ጥቂት ተይዟል። 5 የገብስ እንጀራ 2 ዓሣ የያዘ ሰው አለ አለ። እሱን አምጡልኝ። ብዙ መሰብሰብ አይደለም፣ ጥቂቷን አበርክቼ ስመግብ የበረከት አባት እንደሆንኩ መጋቢ እንደሆንኩኝ ማወቅ አለባቸው። ቅዱስ ዲዮስቆሮስ ነግሮናል። እግዚኦ መጋቢ ኩሉ። አዎን አቤቱ የሁሉ መጋቢ ነው በሉት መድኃኒዓለም። የሁሉ መጋቢ መድኃኒዓለም ነው። እውነት ሐሰት እና 5ቱን እንጀራና 2ቱን ዓሣ ይዞ ወደ ሰማይ አሻቀበና አመሰገነ፣ ባረከ፣ ቆርሶ ደግሞ እንካችሁ በሚገባው ቦታ ላይ አስቀምጧቸው ብሎ አዘዘ። የሥርዓት ጌታ ነው።
እየሰማችሁ ነው? ወንዶቹ በወንዶቹ አስቀመጣቸው። ልክ እንዳንተ እንደተደባለቃችሁት አይደለም። እሺ ወንዶቹን ቤት አስቀመጠ በወንዶቹ፣ ሴቶቹን ቤት አደረጋቸው በሴቶቹ አስቀምጦ ሕፃናቱን በሚገባው አድርጓቸዋልና አስቀመጠ። ከዛ በኋላ እንካችሁ ስጧቸው አለ። እንዴት ታምናላችሁ? 5 እንጀራ፣ ህዝቡ ግን በጣም በሺዎች የሚቆጠር ህዝብ ነው። 5 እንጀራ አይናቸው እያየ ራሱ 5 እንጀራ ነው። ክርስቶስ ግን አዘዘ። ምን በሉ? አስቀምጧቸውና ስጧቸው አለ። ከተቀመጡ በኋላ በክብር ሄደው ሲሰጧቸው 5000 ህዝብ በልቶ፣ እሱም 5000 ወንዶች ብቻ ተቆጥረው ወንዶች ብቻ ተቆጥረው፣ ሴቶች አልተቆጠሩም፣ ህፃናትም አልተቆጠሩም። እንዳይቀር እንዳይላችሁ ደግሞ እህቶች ያልተቆጠርንም ብላችሁ ይሰማችሁ ይናል። ሴቶች ያልተቆጠሩት ከሚበሉት ለልጆቻቸው የሚያበሉት ስለሚበልጥ ነው። እውነት አሰት? ወንዶቹ እናንተ ግድ የለም ዛሬ መስክሩላቸው። እውነት አሰት? አሁን ሴት ልጅ ከወንድ ጋር ከቀረበች ማን ነው የሚበላው? በደንብ ሴቶች አሉ። እዚህ ጋር ተከሳቸዋል። እንግዲህ አይ ሴቶች ናቸው አሉ እንዳበላሉ፣ ግን ወንዶች ነው የሚበሉት አይደል? ሴቶቹ ያልተቆጠሩበት ምክንያት ከሚበሉት ለልጆቻቸው የሚያበሉት አይታችኋል። የኢትዮጵያ እናቶች እናንተ ከትምህርት ቤት ስትመጡ እንጀራ ምሳ ታቀርብና እናት ምን ትላለች? ጥቂት ትንሽ ትበላና ያንተን ርቦክ ስትበላ በላልህን ታይና ጠግበ እንድትበላ ብላ እናት ትነሳለች ሳትጠግብ። እማዬ ብይ እንጂ ሲሏት አይ አንተ ትምህርት ቤት እያለህ እኮ በልቻለሁ ጥገብና ብላለኝ ትላለች። እሷ እኮ የራባት ነው ልጇ የምታበላው። እንዲህ እያደረገች ያሳደገችን እናትን እየገላመጥክ ቤተክርስቲያን የምትመጣ እንዲሆነ እሷ ተርባ አንተን አብርታ እዚህ ያደረሰችን እናትን አላቅልሽም እጭ ምናምን እያልክ ከቤት አስቸግረ ቤተክርስቲያን የምትመጣ ሰው እግዚአብሔር አይቀበልህም። እውነቴን ነው የምነግርህ። አገልግሎታችን የሚጀምረው ቤት ነው። እውነት አስብ። ለእናት ለአባቶቻችን ሳንታዘዝ ለእግዚአብሔር አንሆነውም። እግዚአብሔር ላይ እናምጻለን እንጂ ለእግዚአብሔር አንሆነውም። እውነቴን ነው የምነግራችሁ። እና እናቶቻችን እስቲ ለኢትዮጵያ እናቶች እስቲ አጨብጭቡና እስቲ አመስግኑን። እና ሌላው ህፃናት አልተቆጠሩም። ህፃናቱም ያልተቆጠሩት ከሚበሉት የሚፈረፍሩት ይበልጣል። እውነት አሰብ። የሚጥሉት የሚደፉት ይበልጣልና በደም ጥርግ አድርገው የበሉት ወንዶቹ ናቸው ማለት ነው። አሳምረው ነው የበሉት የዛ ጊዜ ወንዶቹ። ስለዚህ 5000 ወንዶች ተቆጠሩ ማለት ነው። ስንት ሺህ ወንዶች? በስንት እንጀራ? በ5 እንጀራ። በስንት አሳ? በ2 አሳ። 5000 ህዝብ ወንድና ሴቶችና ህፃናት ሳይቆጠሩ የበረከት አባት መድኃኔዓለም ስለሚበሉት እንዳይጨነቁ እራታችን ምን እንበላለን መንገዳችን ረጅም ነው ብለው እንዳይሰጉ በምትለብሱት በምትበሉት አትጨነቁ ያለ ጌታ ጥቂቷን አበረከተና መገባቸው። ከዛስ ደቀ መዛሙርቱ ስለመሸ ህዝቡን አሰናብት ብለውት ህዝቡን ካሰናበተ ወደ ቤታችሁ በሰላም ሂዱ፣ ጤናታችሁ የመጣችሁ ጤናው ተስተካክሎላችኋል ሂዱ፣ በረከታታችሁ የመጣችሁ በረከታችሁ ጀምሯል ሂዱ እያለ ሁሉን እንደሚገባ አድርጎ መድኃኔዓለም አሰናብቶ ደቀ መዛሙርቱ ጌታን ትተው በመርከብ ውስጥ ገቡ ይላል። እሱ የሌለበት መርከብ፣ እሱ የሌለበት ቤት፣ እሱ የሌለበት ትዳር እንዴት አይነት ትዳር ነው? መድኃኔዓለም ያልገባበት ቤት እንዴት አይነት የምትናወጥ ቤት ትሆን? ወገኖቼ ጌታን ሳይዙ መርከብ ውስጥ ገቡ፣ ጥለውት ሄዱ። ማርቆስ ስንት ምዕራፍ እንደቀዘፉ አይናገርም። ዮሐንስ ግን 5 ምዕራፍ ያክል ቀዘፉ ይላል። ስንት ምዕራፍ? ጌታን ሳይዙ መንገድ መውጣት አይቻልም። አማኑኤልን ሳይዙ ወጥቶ መግባት አይቻልም። እሱን ትተውት ሲሄዱ መርከቧ ላይ ነፋስ ተነሳ። መርከቧ ላይ አውሎ ነፋስ በረታባትና መርከቧን መነቃነቅ ጀመረ። ተወዛወዘች መርከቧ፣ ልትሰጥም ቀረበች። በዚህ ሰዓት ተጨነቁ ይላል። የዛሬው ትምህርት ግን አትጨነቁ ነው። የሰማችሁኝ ነው? ምናልባት እህቴ ያንቺ ጭንቀት አማኑኤል ቤት ስላልገባ ነው። የደቀ መዛሙርቱ ጭንቀት መርከብ ውስጥ ስለሌለ ነው። ኧረ መልሱልኝ። አማኑኤል ስለሌለ መድኃኔዓለም መርከብ ውስጥ ስለሌለ ተጨነቁ። ሞት ከበባቸው። ክርስቶስ ከሌለ አዎ እንፈራለን፣ ዙሪያችን ያስፈራናል። ክርስቶስ ከሌለ የራሳችን ጥላችን እንኳን ያስጨንቀናል። የገዛ ጥላችን ያስፈራናል። እሱ ሳይያዝ ምን መውጣት አለ? ኑሮ አይሆንም፣ አይስተካከልም። እሱን ሳትይዙ እንዳትነግዱ። እሱን ሳትይዙ ትምህርት የለም። እሱን ሳትይዙ ስኬት የለም። እሱን ሳትይዙ ትዳር አይስተካከልም። እሱን ሳትይዙ ጉድለት አይሞላም። የለም። አማኑኤል ግን መርከቧን በሩቅ ሆኖ ያይ ነበረ። የሰማችሁ ነው? መርከቧ ከክርስቶስ እይታ ውስጥ አልተሰወረችም። ያንተም ቤት ያንተም ኑሮ አንተ ያለህበት ከሰዎች እይታ ቢሰወር ከአማኑኤል እይታ ግን የተሰወረ አይደለም። ያያታል። መርከቧ ትወዛወዛለች። ማያት መጨነቅ ጀመሩ፣ መጣራት ጀመሩ። ጌታ ሆይ ልንጠፋ ነው አሉ፣ ተጨነቁ። አዎ በጭንቀታችን ሰዓት ክርስቶስን እንጥራዋ። መርከብ የተባለው ትዳራችን የሚገለብጣት የወሬ ነፋስ ገብቶ
መርከብ የተባለው ትዳራችንን እያናወጣት ከሆነ የመርከባችን ጸጥታ ወደ ወደቡ የምንደርስበት መልህቃችን ኢየሱስ እሱን እንያዘው። እሱ ሲያዝ ነው መርከቧ በሰላም የምትጸናው። እና ምን አደረገ ክርስቶስ? ጭንቀታቸውን አየ ይላል። የኔና የናንተን የዛሬውን ጭንቀት ይልን አየ ጭንቀታቸውን። ከዛስ ወደሚጨነቁባት መርከብ ልትሰጥም ወደ ቀረበችው ልትሰበር ወደ ቀረበችው ነፋስ ወደሚወዘውዛት መርከብ ክርስቶስ ሄደ ይላል። ነፋስ ወደ በዛበት የወሬ ነፋስ ወደ በዛበት ቤታችን አማኑኤል ይምጣ።